እንግዲህ እንደሚታዩት አዶናይ መልስ ሰጥቷል ማለት ነው። ብዙ ሰው አዶናይን እየጠበቀ ነበረ። ዝምታውን ሰብሮታል። እኔ ከዳኒ ጎን ነኝ፣ ከጃኒ ጎን ነኝ ብለዋል። ከጃኒ ጎን ነኝ ብሎ ብዙ ነገር አውርቶታል። ግን አዶናይ በጣም ጥሩ ሰው ነው። በቃ ንጹህ የሆነ ልቡ በጣም የሚራራ በቃ እንደ አዶናይማ አይገኝም። አስተሳሰቡ ራሱ በጣም ደስ ይላል። እውነትም ብዙ ሰዎች እኮ አይወዱም። ሰው በጣም ይቀናል። ባይዘዌ ሰው በጣም ይቀናል። አሁን ከቅናት የተነሳ ነው አሁን ሁለተኛውን አካውንቷን የተዘጋባት እንጂ ለምንድን ነው ሰዎች እኮ ተጣልቶ እንዲቀሩ በቃ ጃኒ ወደ ታች እንድትሆን ሁሉ ነገር እንዳይሳካላት የሚፈልግ ብዙ ሰዎች አሉ። ለምንድን ነው ሪፖርት አድርጎ ያዘጉባት? ስለሚቀኑባት አይደል? ስለተሳካላት በቃ ጥሩ ደረጃ ላይ እየደረሰች ስላለ ነው። ሁሉም ሰው ተነስቶ የእሷንም ሁለተኛ አካውንት ራሱ እየዘጉባት በቃ ሌላ ስራ አሰራ። እሷ ዩቱበር ናት፣ ዩቱብ ነው የምትሰራ። ስለዚህ ሰው ሄዶ ያንተን እንጀራ ዘጋ ማለት ምን ማለት ነው? ቀንቶ ነው ማለት ነው። ግን አካውንቷን ብዘጋ አሁንም ተመልሶ ያው ሰዎቹ አሉ ስለሆነ ፎሎ ትደረጋለች፣ ወደ ስራዋ ትቀጥላለች። ግን ያናድዳል፣ ያበሳጫል። ይሁን እንጂ እንደ አዶናይ አይነት እኔ አጠገቧ ነኝ ካለ ምንም አታመጡም ማለት ነው። ብሎክ ሪፖርት የምታደርጉትን ግን ይደብራል ብሏል እሱ ራሱ። እናንተ ናችሁ የድሮ ስቶሪያችሁን አምጥታችሁ በድሮ ስቶሪያችሁ የምትሸማቀቁ እናንተ ናችሁ እንጂ እሷ አይደለችም። እሷማ አልፋለች አለ። እውነት ነው። አንዳንድ ሰው ግን ከድሮ እንትኑ ተላቆ ወደ ሌላ ምዕራፍ